አሰላሙ አለይኩም ወራህመቱላሂ ወበረካቱ የሸምስ ዩቲዩብ ቤተሰቦች እንዴት አላችሁ? እንደምን አላችሁ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ሁሉ መልካም ነው። እንግዲህ ዛሬ ይዤላችሁ የመጣሁት ሀገራችንን ከኮምቦልቻ እስከ ደሴ ባለው እንግዲህ በተመቸኝ ሰዓት የቀረጽኩትን ቀረጻ ነው ማለት ነው። ሀገራችን በጣም ደስ ይላል። እንግዲህ ወደ ሀገር ገብተናል። አገር ገባ ገባ በሉ አገር ያስገባል ብዙ ሰው ግን አገር አያስገባም። አገር እንዲህ ነው አገር እንዲህ ነው አገር እንዲህ ነው እያሉ ይናገራሉ። ግን ደግሞ ያው አገር ስንገባ የምንሰራባትን ነገር ከያዝን ከዛ ደግሞ ለሀገራችን በርግጥ አየሩ ሲቀየርባችሁ ትንሽ እንትን ሊያጋጥማችሁ ይችላል እንጂ ሀገራችን በጣም ደስ ይላል። በተለይ በአሁኑ ሰዓት ዳመና ነው። ዝናብ አለ እንደምታዩት አረንጓዴው በጣም ደስ ይላል። ቢሆንም አሁን መኸር ሰዓት ነው በመስከረም ሰዓት ነበረ እንደዚህ አረንጓዴ የምታዩት ማለት ነው። አሁን ጠር እየቀረበ ስለሆነ አረንጓዴ ምናምን አታዩም ነበር በፊት አሁን ግን ዝናቡም ስላቋረጠ በጣም ያምራል ለማለት ነው። በጣም ደስ ይላል እኔ ደስ ብሎኛል። ሀገር ስትገቡ በተለይ ረጅም ጊዜ ወደ አረብ ሀገር ቆይታችሁ ሀገራችሁ ስትገቡ በጣም ነው ደስ የሚላችሁ የምር እንዲህ ሀገር የገባሁ እንዲህ ነው የምትሉት። በቃ እውነት ነው ወይስ ህልም ነው የምትሉት ማለት ነው። እና እንግዲህ ከኮምቦልቻ ደሴ ነው እያሳየኋችሁ ያለሁት ማለት ነው። በጣም ያምራል ሀገራችን። ሀገራችሁ ገብታችሁ እስከመቼ ሰው ሀገር ስታስቡት እስከመቼ ሰው ቤት ተሰርቶ መቼ ነው በቤታችን ለፍተን በቤታችን ማስነን ሞት የሚመጣው? ብዙዎቹ ይሰሩ 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 ይሰሩና ሀገራቸው ላይ ሳይኖሩ እንግዲህ ለሞት ይቃረባሉ ማለት ነው። መስራት ባለባቸው ዘመድን መጠየቅ ባለባቸው ሰዓት ሀገራቸው ሰርተው ማደግ ባለባቸው ሰዓት ሳይሰሩ ሁል ጊዜ ሰው ቤት እንደተገዘገዙ ሀገራቸው ላይ ቤት ይሰራሉ የሚኖርበት ሌላ ሰው ነው። ሀገራቸው ላይ የሆነ ነገር ይከፍታሉ የሚኖርበት ሌላ ሰው ነው። መጨረሻው ሞት ነው ማለት ነው። ስለዚህ ከሰው ሀገር ለፍተን ለፍተን መጨረሻችን ሞት ከሚሆን ግን ትንሽ ስራ 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 አድርገን ሀገራችን ላይ መጥተን የሆነ ስራ መክፈት የሆነ ስራ መስራት በርግጥ ሀገራችን በጣም ከባድ ነው ለመኖር ማለት ነው። ስታዩዋቸው ብዙ ሰው ተቀይሮ ብዙ ሰው አታውቋቸውም ግን ቢሆንም በሀገራቸው ላይ ዘመድ ጠይቀው የታመመን ጠይቀው የሞተን ቀብረው ምን ብለው ነው የሚኖሩት እኛ ግን ለምንም አንሆንም ማለት ነው። እና ስለዚህ ሀገራችሁ ላይ ገብታችሁ ቤት ከሰራችሁ የተወሰነ ገንዘብ ከያዛችሁ ትንሽ ነገር ተከፍቶ መሰራት አለበት። ግን እዚህ ስትመጡ ብር አለማውጣት አለማባከን እንደገና ደግሞ ቶሎ ብሎ ወደ ስራ መሰማራት የአረብ ሀገርን ህይወት ረስቶ መምጣት ያስፈልጋል። ምክንያቱም የዛን አንዳንዱ ሰው እዛ ሀገር ሲመጣ አሁን እኮ እዛ ብሰራ ኑሮ ይሄን ያህል ሺህ ብር እሰራ ነበር የሚል ህዝብ አለ ማለት ነው። ያን ግን መረሳት አለበት። የአረብ ሀገሩ ህይወት እዛ ቀርቷል። ኢትዮጵያ ስመጣ ሀ ብዬ እንደ ኢትዮጵያ ህዝብ ስራዬን እጀምራለሁ ህይወቴን እጀምራለሁ ብላችሁ ከመጣችሁ ምንም ነገር አይከብዳችሁም ማለት ነው። እና ስለዚህ ሀገራችን በጣም ደስ ይላል። ያው እንግዲህ ካለው አንፃር አንዳንድ ነገር ጓ ይላል ያው ሰላሙ ብዙ የለም። አንዳንድ ቦታ ሰላም አለ። አንዳንድ ቦታ ደግሞ ሰላም የለም። ይሄንን ሀገራችንን ሰላም ያርግልንና ሁላችንም ለሀገራችን ያብቃን ነው የምለው። ምክንያቱም ሄዶ ሄዶ ሀገር የሚቀር የለም። የፈለገ አመት በሰው ሀገር ብንቆይም ዙሮ መግቢያችን ግን ይቺው ሀገራችን ናት ሌላ ሀገር የለንም ማለት ነው። ስለዚህ አንዳንድ ሰው ብስቁልናን የሚሸሽ አለ አንዳንድ ሰው የራሱን ህይወት ተጋፍጦ ለመኖር የሚያቅተው ሰው አለ።
ምክንያቱም እዛ የምንኖረው በሰዎች ጫንቃ ስር ነን። እዚህ ደግሞ ስንኖር በራሳችን ተነሳስተን ለመስራት በጣም የሚከብድን ሁሉን ነገር እዛ ቢሆን እኮ ይሄን ያህል ወጪ አላወጣም የሚል ህዝብ አለ። ምክንያቱም በሰው ስር ስንኖር ሰዎቹ ስለሆነ ወጪ የሚያወጡት እንጂ አረብ ሀገርም ራሱ ትልቅ ወጪ አለ ማለት ነው። ከወር እስከ ወር የራሳቸው ደሞዝ የማያደርሳቸው አረቦች አሉ። ምክንያቱም ወጪ አውጥተው ህይወታቸውን ስለሚኖሩ ስለዚህ እኛም አውጥተን ህይወታችንን መምራት እንዴት ያቅተናል ብዬ አስባለሁ። ምንም አያቅትም። ምሳሌ አንዳንዱ ሀብታም ስጋ ቢበላ እኛ ሽሮ አናጣም። በግማሽ እንጀራ ሽሮ በልተን ማደር በፍጹም አይከብደንም። ስለዚህ ረጅም አመት የቆያችሁ ብዙ ህይወት ሳያልፋችሁ ሀገራችሁ ላይ ገብታችሁ ህይወታችሁን መመስረት ነው። ትንሽ ብር አለኝ ይቺ ብር ኢትዮጵያ አታኖረኝም ተብሎ እስከመቼ የሰው ሀገር ምክንያቱም አንዳንዱ ሰው ሀገር ሲኖር ምንም አይጨበጥም ገንዘቡ ማለት ነው ከአንዳንድ በስተቀር። ስለዚህ እንግዲህ እኔ የምለው ሀገራችሁ ገብታችሁ ሞክሩት። እኔም ገብቻለሁ እላችኋለሁ። እንግዲህ የሀገራችን በጣም ደስ ብሏል ስለገባው ቤተሰብን ስላየው ደስ ብሎኛል። ላይክ ሰብስክራይብ አድርጉኝ። ባይ ባይ